አሁኑኑ የምታደርጉትን አቁሙና ቀና ብላችሁ ቤታችሁን እዩት። ስልካችሁን አይደለም፣ የምትኖሩበትን ቤት ነው። ምናልባት የምትኖሩበት ቤት የእናንተ ላይሆን ይችላል። እውነቱን ልንገራችሁ፣ የገንዘብ ችግራችሁ ያልተቀረፈው ከቤት ውጪ ባለው ምክንያት ብቻ አይደለም። ምክንያቱ እዛው ቤታችሁ ውስጥ ነው። አንዳንድ ቤቶች ሰውን ስኬታማ እንዲሆን ይገፋፋሉ። ሌሎች ቤቶች ደግሞ በዝምታ ደሃ ሆናችሁ እንድትቀጥሉ አእምሯችሁን ያሰለጥኑታል። ዛሬ በቤታችሁ ውስጥ እነዚህን 5 ዕቃዎች ብታስገቧቸው አስተሳሰባችሁንና የገንዘብ ሁኔታችሁን የሚቀይሩ ናቸው። በተለይ 5ኛው ዕቃ ብዙ ሰው የማይገነዘበው ግን የሀብታሞች ትልቁ ሚስጥር ነው። ይህ አስማት አይደለም፣ ኢንቫይሮንመንታል ፕሮግራሚንግ የሚባል ሳይንሳዊ መንገድ ነው። አንደኛው ዕቃ የራዕይ ግድግዳ ወይም ዘ ቪዥን ዎል። ድሃ ሰዎች የሚያስቡት በጭንቅላታቸው ውስጥ ብቻ ነው። ስኬታማ ሰዎች ግን በግድግዳቸው ላይ ያስባሉ። ጭንቅላትህ መረጃ ማቀነባበሪያ ፕሮሰሰር እንጂ ዝም ብለህ ሐሳብን የምታጠራቅምበት መጋዘን አይደለም። በየቀኑ በሺዎች የሚቆጠሩ የጭንቀት፣ የኪራይ፣ የዕዳና የፍርሃት ሐሳቦች ሲመጡብህ ራዕይህን ያደበዝዘዋል። ብዙ ሰው ግቤን አውቀዋለሁ ይላል፣ ነገር ግን በሳምንት ውስጥ ስንት ጊዜ በትኩረት ያስበዋል? የራዕይ ግድግዳ ይህንን ክፍተት ይሞላል። እዚህ ግድግዳ ላይ የምትመኘውን ነገር፣ የህይወት ምስሎች፣ በራሶች ቃል የተጻፉ ግልጽ ግቦች፣ ልትማራቸው የምትፈልጋቸው ክህሎቶችና መሆን የምትፈልገውን ሰው ማንነት ሊሆን ይገባል። የወደፊት ህይወትህን በየቀኑ ካላየኸው ያለፈው ታሪክህና የዛሬው ችግርህ ይገዛሃል። ራዕይህን ስትነቃ የምታየውና ስትተኛ የምታየው ቦታ ላይ አድርገው። ለምን እየደከምክ እንደሆነ አይኖችህ ለጭንቅላትህ በየቀኑ ይንገሩት። ግድግዳህ በየቀኑ የሚሰጥ ትዕዛዝ ካልኖረው ዓለም የራሷን የውርቀት ትዕዛዝ ባንተ ላይ ትጭናለች። ሁለተኛ፣ የሥራ ማዕከል ወይም ዘ ፓወር ስቴሽን። ብዙ ሰው ለገንዘብ ይጸልያል፣ በቤታቸው ግን ገንዘብ የሚፈጠርበት ቦታ የለውም። ያንተ ማንነት እንደምትገኝበት ቦታ ይለዋወጣል። አእምሮ ቦታን ከድርጊት ጋር ያቆራኛል። አልጋ ለእረፍት ነው፣ ሶፋ ለመዝናኛ ነው። ምንም አይነት ትልቅ ተስፋ ከአልጋ ላይ ሆነ አይገነባም። አልጋ ላይ ሆነ ስራ ለመስራት ስትሞክር አእምሮ በእረፍትና በስራ መካከል ግጭት ይፈጥርብሃል። ውጤቱም መታከትና ውጤታማነትን ማጣት ነው። በቤት ውስጥ ትንሽም ብትሆን አንድ ወንበርና አንድ ጠረጴዛ ብቻ ቢሆን እንኳን ለስራ ብቻ የተለየ ቦታ ይኑርህ። እዛ ቦታ ስትቀመጥ አእምሮ በራሱ ጊዜ አሁን ወደ ስራ የምገባበት ሰዓት ነው የሚል መልእክት ይልክልሃል። የቤትህ ሁኔታ በግልጽ እዚህ ጋር ቢዝነስ ይታሰባል፣ እዚህ ጋር ህይወት ይታቀዳል ማለት አለብህ። እዚያ ቦታ ላይ የምታሳልፈው እያንዳንዷ ደቂቃ የወደፊት የባንክ አካውንትን የሚወስን የኢንቨስትመንት ጊዜና ቦታ ነው። ሶስተኛ፣ የእውቀት ሼልፍ ወይም ዘ ለርኒንግ ሀብ። ቴሌቪዥንህ ከቤተ መጻሕፍት የሚበልጥ ከሆነ ድህነት በገዛ እጅ እያስተናገድክ ነው። የሰው ልጅ አእምሮ ሁል ጊዜ ቀላሉን መንገድ ይከተላል። መዝናኛዎች በግልጽ የሚታዩ ሆነው መማሪያዎች ከተደበቁ አእምሮ ሁል ጊዜ መዝናኛን ይመርጣል። ዕውቀት የሌለው ሰው የድህነት አዙሪት መስበር አይችልም። ስለዚህ መማርን ለዓይንህ ግልጽ አድርግ። መጽሐፍን ከሳጥን ውስጥ አውጥተህ ጠረጴዛ ላይ አስቀምጠው። ማስታወሻህን ዝግጁ አድርገው። እድገትን የሚወክል ነገር ለዓይንህ ግልጽ መሆን አለበት። አንድን መጽሐፍ በየቀኑ ማየት ብቻ እንኳን አንብበኝ የሚል የዝምታ ጥሪ ያቀርብልሃል። ቤትህ በዝምታ ዛሬ ምን አዲስ ነገር ተማርክ፣ ዛሬ የትኛውን ክህሎት አሳደግክ ብሎ በየቀኑ እንዲጠይቅህ አድርገው። ሀብት ማለት በጭንቅላት ውስጥ የገነባው ዋጋ ውጤት ነው። አራተኛው ዕቃ የጊዜ መቆጣጠሪያ ወይም ዘ ታይም ኪፐር። ድሃ ሰዎች ጊዜ ሲሄድ ይሰማቸዋል፣ ስኬታማ ሰዎች ግን ጊዜ ሲሄድ ያዩታል። ጊዜ የገንዘብ ጥሬ ዕቃ ነው። ጊዜ ሲሄድ ስታየው ተከብሯለህ። በስልክ ላይ ያለው ሰዓት አይበቃህም፣ ምክንያቱም ስልኩ ራሱ ትኩረት ሰራቂ መሳሪያ ነው። ሰዓት ለማየት ስልክህን ስታነሳ የሶሻል ሚዲያ ማስታወቂያዎች ስራን ያቋርጡሃል። በቤት ውስጥ ትልቅ የግድግዳ ሰዓት ካላንደርና የሳምንት እቅድ መመዝገቢያ ሊኖርህ ይገባል። ብዙ ሰዎች ሰነፎች አይደሉም፣ ጊዜው የት እንደደረሰ አያውቁም እንጂ። ግድግዳ ላይ ያለ ሰዓት ከማንኛውም ንግግር በላይ ኃይል ሊኖረው ይችላል። በየሰዓቱ ሰዓቱን ስታይ ዛሬ ለራዕዬ ምን ሰራው፣ ለስኬቴ ስንት ሰዓት ሰጠው የሚል ጥያቄ በውስጥ ይፈጠራል። አንተ ያከበርከው ጊዜ መልሶ አንተን ማክበር ይጀምራል። ጊዜህን በአግባቡ መያዝ ስትጀምር ህይወት በራሷ መስመር መያዝ ትጀምራለች። አምስተኛው ዕቃ የባለሙያ መሳሪያ። ቤት ውስጥ ስትገባ መዝናኛ ማረፊያ ብቻ ሳይሆን ወደፊት መሆን የምትፈልገውን ሰው የሚወክል አንድ ውድ ወይም ጠቃሚ መሳሪያ ሊኖርህ ይገባል። ለምሳሌ ፎቶግራፍ አንሺ መሆን ከፈለክ ካሜራህን በክብር አስቀምጠው። የአይቲ ባለሙያ መሆን ከፈለክ ምርጥ ኮምፒውተር ይኑርህ። ንግድ መጀመር ከፈለክ የቢዝነስ መዝገቦች ይኑሩህ። ድሃ ሰዎች ለቤት ዕቃና ለሶፋ ውድ ብር ያወጣሉ፣ ለሚገነቡት ህልም ግን ርካሽ ዕቃዎችን ይጠቀማሉ።
ስኬታማ ሰዎች ግን ለሚዝናኑበት ነገር ሳይሆን ለሚገነቡት ህልም ምርጡን መሳሪያ ይገዛሉ። ይህ ዕቃ ቤት ውስጥ ሲቀመጥ በየቀኑ የምታየው የቤት ዕቃ ሳይሆን የሥራ መሳሪያ ነው። ይህ ዕቃ በየቀኑ ስታየው ተነሳና ስራ ብሎ የሚቀሰቅስ የግል አሰልጣኝ ሆኖ ያግዛል። እዚህ ድረስ ከቆያችሁ ማንም የማይነግራችሁን ቦነስ ቲፖች ልጨምርላችሁ። ክፍት ቦታ ወይም ጽድት ያለ ቦታ ይኖራችሁ። ይህ በጣም ቀላል ይመስላል፣ ግን በጣም ጥልቅ ነው። ድህነት ጫጫታ፣ መዝረክረክና አሮጌ ዕቃ ይወዳል። ስኬት ግን ግልጽነትን ይወዳል። የተዝረከረከ ቤት የተዝረከረከ አእምሮን ይፈጥራል። የማይጠቅሙ ዕቃዎች መብዛት ሁልጊዜ በጭንቀት ውስጥ እንድትኖር ያደርጉሃል። ከዚህ በኋላ መሆን የማትፈልገውን ሰው የሚያስታውስህን ነገሮች በሙሉ አስወግድ። አሮጌ ልብሶች፣ የማይሰሩ ቁሳቁሶች፣ አቧራ የለበሱ ወረቀቶች አእምሮህን ያጨናንቁታል። ተጨማሪ ዕቃ አያስፈልግህም። የሚያስፈልግህ ለማሰብ የሚሆን ክፍት ቦታ ነው። አዲስ ውሃ ለመቅዳት ኩባያ ውስጥ ያለውን የቆሸሸ ውሃ ማፍሰስ አለብህ። ቤትህ ለስኬት ማሰልጠኛ ነው፣ ወይም ደግሞ የምቾት እስር ቤት ነው። ንጽህናና ስርዓት ባለበት ቤት ውስጥ መልካም ሐሳቦች ይፈጠራሉ። ተጨማሪ መነቃቃት ሞቲቬሽን ብቻ አያስፈልጋችሁም። የሚያስፈልጋችሁ የተሻሉ ምልክቶች ናቸው። አካባቢያችሁን ስትቀይሩ ባህሪያችሁም ይቀየራል። እያንዳንዱ ነጥብ ህይወታችሁን እንዴት እንደሚለውጠው እንመልከት። የአካባቢ ፕሮግራሚንግ ስንል ለምሳሌ አእምሯችን በጣም ሰነፍ ነው። ሁልጊዜ አነስተኛ ጉልበት የሚጠይቀውን ነገር ማድረግን ይመርጣል። ለምሳሌ ሶፋ ላይ ተቀምጠ ከሆነና የርቀት መቆጣጠሪያ ሪሞት ካለ ቴሌቪዥን ማየት በጣም ቀላል ይሆናል። ነገር ግን መጽሐፍ ለማንበብ ወደ ሌላ ክፍል መሄድ ካለብህ አይምሮህ አይደክምህም ይላል። ስለዚህ ስኬትን ቀላል ለማድረግ የስኬት ምልክቶች ወይም መጽሐፍ፣ የሥራ ጠረጴዛ፣ የራዕይ ግድግዳ ወይም ቪዥን ቦርድህን በቅርብህ ማድረግ አለብህ። ሌላኛው የጊዜና የገንዘብ ግንኙነት ነው። ሀብታም ለመሆን መጀመሪያ ሰዓትህን መቆጣጠር አለብህ። በቤት ውስጥ የግድግዳ ሰዓት ስታደርግ ጊዜህን የምትሸጠው በገንዘብ እንደሆነ ትገነዘባለህ። አንድ ሰዓት ያለምንም ጥቅም በሶሻል ሚዲያ ማሳለፍ ማለት ያንን ሰዓት ለወደፊት ሀብትህ ኢንቨስት ከማድረግ ይልቅ ለሌላ ሰው ስኬት ገበርክ ማለት ነው። የጊዜን ፍጥነት በአካል ተመሰክራለህ። ለምን የሥራ ቦታ ያስፈልጋል ካላችሁ፣ አእምሮ እንደ ኩባያ ነው። በአሮጌና በማይጠቅም ሐሳብ ተሞልቶ ከሆነ አዲስ የቢዝነስ ሐሳብ የሚገባበት ቦታ አይኖረውም። ቤት ውስጥ ያሉ አሮጌ ዕቃዎች የድሮ አንተ ምልክቶች ናቸው። እነሱን ስታስወግድ ለአዲሱና ለሀብታሙ አንተ ቦታ እየፈጠርክ ነው። ስለዚህ እናንተ የማትፈልጉት የድሮ ስሜታችሁን የሚያስታውስ ሐዘናችሁን የሚያስታውስ ዕቃ ካለ ያንን ዕቃ በፍጥነት አስወግዱ። ዛሬውኑ እቤታችሁ ከነዚህ ከአምስቱ ዕቃዎች አንዱን አስገብታችሁ ጀምሩ። ካላችሁም በግልጽ ፊት ለፊት አስቀምጣችሁ ሞክሩት። የቻናላችን ተከታታዮች ይህ ቪዲዮ አዲስ ነገር ከሰጣችሁ ሌሎችም እንዲነቁ ሼር እና ላይክ በማድረግ አብሮነታችሁን አሳዩ። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ